እኛን ለማብሸቅና አሁን በወጣን ይወጣል ማለት ነው። እኔ ግን አልወጣም፣ መጽሐፍህን አስተምርሃለሁ፣ አምላክህን አሳይሃለሁ፣ የሚላላሰውን አምላክህን፣ የሰው መራቅ የሚጠጣውን አምላክህን አሳይሃለሁ ማለት ነው። እና ተመልክ መጽሐፍህንና መጽሐፍህን ተማር። ይታየህ አይደለ? በዚያን ጊዜ ፍርሃትን መጽሐፍ ነው በደንብ ተመልከት። በዛን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ሰም ቀለጥኩኝ። እንዲህ ሲል መለሰልኝ፣ ዛሬ የተወለድኩኝ የማርያም ልጅ እኔ መድኃኔዓለም ነኝ አለኝ። ይህንንም ብሎ አፌን ሳመኝ አለ። የወንድ አፍ የሚስም ቃሉን አልናገረውም፣ ይከብዳል። እኔ አሁን አስባችሁታል። አሁን አንድ ቃል ብናገር የሆነ ክብር አለኝ ክርስቲያን ወገኖቻችን ስለማከብራችሁ ቃሉን አልጠቀሙም። ግን ታውቃላችሁ ወንድ ለወንድ የሚሳሳመው አይደለ? ያንን የሚያደርገው ማን ነው? የእፎይ አምላክ የክርስቲያኖች አፍ። ያው ተመከቱ። ይህንንም ብሎ አፌን ሳመኝ ያለ ጎረምሳዎችን ያው እንደሚስማቸው ማስረጃ ቀረብን። አሁን እኛ ቃላትን ብንጠቀም ፎቶ ማመጣ ወንድ ፎቶ ባሳያችሁ እኔ ፎቶ አመጣ ምናምን ለማለት ነው። እኔ ግን እንዳንተ አልወርድም። አንተ ስለዘቀጥክ አልወርድም፣ ግን መጽሐፍህን አስተምርሃለሁ። ዘቀጥክ ብዬ ክብሬን አላዘቅጠውም ማለት ነው። ይሄ ነው አምላክ። የወንድ ምላስ የሚጠባ አምላክ ነው ያለ። ልጨምርልህ፣ ያው የወንድ ቂጥ ራሱ ይስማል። አላሳየ ማስረጃ ለቃሉ ይቅርታ፣ ግን መጽሐፉ ነው የሚለው። ተመከቱ። ገድለ ዘርአ ብሩክ። ይህንንም ብሎ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን፣ እግሩ፣ መላ አካላቱን የወንድ መላ አካል ይስማል። ይሄ ነው አምላክ። ይሄ ነው ያንተ አምላክ። መጽሐፍን ተማር በደንብ ኦኬ። አሁን የምጨምርላችኋለሁ። የምጨምርላችሁ ከመጽሐፍ ቅዱሳችሁ ነው። ከመጽሐፍ ቅዱሳችሁ ከክርስቲያኖች መጽሐፍ ቅዱስ ኢየሱስ ራሱ ሰይጣን ሲያሰቃየው እንደነበረ እንደ እርጉዝ ይጮሃል ራሱ እግዚአብሔር። አርግዞ ነው ማለት አሁን አስቡት። አሁን እኛ ይሄን ቃል ተጠቅመን አርግዞ ነው እንላለን አንልም። ለምን? ክብር ስላለን ግን ብራዘር ወላሂ እልሃለሁ አንተ በወረድክ ቁጥር መጽሐፍህን የሚከፍተው ይታያል። እዚህ ጋር ይሄ በሙሉ ያንተ መጽሐፍ ይከፈትልሃል ገና። ግን እኔ ክብር ስላለኝ ይበቃል። ለዛሬ ተመርሃል፣ ይበቃል። አሁን የመጨመላችሁ ምንድነው? የክርስቲያኖች አምላክ ራሱ ሰይጣን እንደሚያንቀሳቅሰው ሰይጣን አእምሮን እንደሚቆጣጠረው ላሳያችሁ። ይሄን የተናገረው ባይዘው የራሱ እግዚአብሔር ነው። የክርስቲያኖች አምላክ ራሱ እግዚአብሔር። ተመልከቱ። አሁን የማነብላችሁ መጽሐፈ ኢዮብ ነው። መጽሐፈ ኢዮብ እንደዚህ ይነበባል። አንተ ምንም በእርሱ ላይ ብታንቀሳቅሰኝም ብሎ ሰይጣን ሲያንቀሳቅሰው እንደነበረ ይናገራል ማለት ነው። የሚናገረው ማን ነው? ራሱ እግዚአብሔር። ተመልከቱም እንደሚል አንተ በእርሱ ላይ ምንም ብታንቀሳቅሰኝ፣ ሰይጣን የሚያንቀሳቅስ አምላክ ነው ያለ ብራዘር። እስልምና ላይ ወላሂ ይልሃሉ አንድ ማስረጃ አላቀረበም። ማህፀን አለ ወላሂ ኢብኑ ከሲር መጽሐፍ እዚህ ጋር ኢብኑ ከሲር ወላሂ አይልም። የውሸቱ ውሸት ማስረጃ ራሱ እኮ መጽሐፍ ራሱ አልከፈተም እኮ ካለ ማስረጃ ሙስሊሞች እና ገባችሁ አይደል? አሁን ምሳሌ ተናገርኩ በማስረጃ። እሱ ግን ዝም ብሎ ሲያወራ እንድናደዳ ስሜታዊ እንድንሆን ነው። ግን ብራዘርዬ አይሳካልህም። መጽሐፍህን ግን እንደዚህ አስተምርሃለሁ ማለት ነው። አሁንም ደግሞ ሰርፕራይዝ ይጨምርላችሁ። ሰርፕራይዙ ምንድነው ከተባለ ሴት ለሴት ያሳስማል አምላክ። ሴት ለሴት ያሳስማል። ያው መጽሐፍህ ገድለ ክርስቶስ ሰምራ ተመልከት ምን እንደሚል። ዳግመኛ እምነታችን ክርስቶስ ሰምራ ካለ በኋላ ተመልከት። ከዚያም ወዳጄ ክርስቶስ ሰምራ ሆይ እናቴ ማርያም እናት ትሁንሽ፣ ጡቷን እንዳጠባችን ታጥባሽ አላት። ተናጋሪው ማን ነው? ጌታችሁ ምን አለ? ማርያም ጡቷን ለዚህ ሴት ይቆጥ ጡቷን ታጥባሽ አላት። ከዛ ምን አደረገቻት ማርያም?